ሃይማኖት ማን ኢንፌና ሲሲቢልኮም ሲሲባራባ የቤተ መቅደስ ፖለቲካ የሮም ኢምፓየር ጭካኔና በመሃል ላይ የቆመው አንድ አናጺ። በኢየሩሳሌም ጎዳናዎች የተፈጸመው ይህ ድርጊት የታሪክን አቅጣጫ የቀየረ የሰው ልጅ ካየው እጅግ ዘግናኝ የፍርድ ሂደት ነበር። ስቃዩን፣ ፍርሃቱንና በዚያች ዕለት የተንጠባጠበው እያንዳንዱ የደም ጠብታ በቅርበት እንመለከታለን። ጨለማው ኢየሩሳሌምን ሲውጣት በጌቴሴማኒ የአትክልት ስፍራ ጸጥታ ሰፍኖ አልነበረም። የዚህ ታሪክ መነሻ በሰማያዊ ብርሃን የተሞላ አይደለም፣ ይልቁንም በሰው ልጅ ጥልቅ ፍርሃት፣ በላብና በደም ጠብታዎች የተሞላ ነው። ኢየሱስ የሮም ኢምፓየርና የቤተ መቅደስ የፖለቲካ ማሽን ሊፈጨው እየመጣ መሆኑን ያውቅ ነበር። የሰውነቱ ኬሚስትሪ በፍርሃት ተናውጧል። የሕክምና ባለሙያዎች ሄማቶድሮሲስ በሚሉት እጅግ ከፍተኛ የሆነ የጭንቀት ደረጃ ላይ ደርሷል። ደም ስሮቹ እስኪፈነዱና ላቡ ከደም ጋር ተቀላቅሎ እስኪወርድ ድረስ በስጋዊ ስሜት ውስጥ ሆኖ ተሰቃይቷል። መጡ። የሮማ ወታደሮችና የቤተ መቅደሱ ዘቦች። ይህ መንፈሳዊ ተምሳሌት አይደለም። መሳሪያ የታጠቁ ፊታቸው ላይ ርህራሄ የማይታይባቸው ጨካኝ ወታደሮች የፈጸሙት እስራት ነው። መሳም ከወዳጅ ወደ ጠላትነት የተቀየረበት የፖለቲካ ምልክት። ይሁዳ አሳልፎ ሰጠው። ከዚያን ሰዓት ጀምሮ የኢየሱስ ሰብአዊ መብት ሙሉ በሙሉ ተገፈፈ። ወደ ቀያፋ ግቢ ሲጎትቱት እግሮቹ በኢየሩሳሌም ሻካራ ድንጋዮች ላይ ይደማሉ፣ ይላጣሉ። የካህናቱ ግቢ ቀዝቃዛ የድንጋይ ወለል ላይ የመጀመሪያው ጥፊ ያረፈበት። ይህ የሃይማኖት ክርክር አልነበረም፣ የስልጣን ሽሚያ እንጂ። ሊቀ ካህናቱ ይህ ተራ አናጺ የሕዝቡን ልብ በማሸነፉ ከሮማውያን ጋር የነበራቸውን የፖለቲካ ስምምነት እንዳያፈርስባቸው ፈሩ። ለነሱ ኢየሱስ አዳኝ ሳይሆን ብሔራዊ ስጋት፣ የፖለቲካ አደጋ ነበር። በዚያሽ ቀዝቃዛ ሌሊት ኢየሱስ እንቅልፍ አላገኘም። ዓይኖቹ አብጠዋል፣ ከንፈሮቹ ተሰንጥቀው ደም ይፈሳቸዋል። ፊቱ ላይ ምራቅ ተተፍቶበታል። አጥንቶቹ እስኪንቀጠቀጡ ድረስ ተደብድቧል። እያንዳንዱ ቡጢ፣ እያንዳንዱ ስድብ በሰውነቱ ላይ ጥልቅ ስብራት ፈጥሯል። ይህን ስናስብ በቅድስ ቤተክርስቲያን ስዕሎች እንደምናየው የተረጋጋ ፊት ሳይሆን በሕማም የሚሰቃይ የተዳከመና የተጎዳ ሰውን ማሰብ አለብን። ንጋት ግን ብርሃኑ ተስፋን አላመጣም። የቤተ መቅደሱ ሹማምንት የሞት ፍርድ የመወሰን ሥልጣን ስላልነበራቸው ኢየሱስን ወደ ሮማዊው አገረ ገዢ ጴንጤናዊው ጲላጦስ ዘንድ ወሰዱት። ጲላጦስ ፍትሕ አልፈለገም። እሱ የሚፈልገው በግዛቱ ውስጥ ጸጥታና ሰላም፣ ፓክስ ሮማና ብቻ ነው። ኢየሱስ አሁን የሃይማኖት መሪ ሳይሆን በቄሳር ላይ ያመፀ ፖለቲከኛ ተብሎ ተከሰሰ። ይህን ድንቅ ሰው አልበድለውም፣ ከዚህ ሰው ደም ንጹሕ ነኝ በማለት ጲላጦስ እጁን ታጠበ። ነገር ግን የፖለቲካውን ግፊት መቋቋም አቃተው። አንድ ንጹሕ ሰው ቢሞት ለሮማውያን ምንም ማለት አልነበረም። ውሳኔው ተላለፈ። የሰው ልጅን ታሪክ የሚቀይረው አሰቃቂው የግርፋትና የሞት ፍርድ ታወጀ። ከዛ በኋላ ያለው ስቃይ የሰው ልጅ አእምሮ ሊገምተው ከሚችለው በላይ ነው። ሮማውያን ግድያን እንደ ጥበብ፣ ስቃይን ደግሞ እንደ ሳይንስ ነበር የሚያዩት። ጲላጦስ ኢየሱስን እንዲገረፍ አሳልፎ ሲሰጥ የተለመደ ቅጣት አልነበረም። የሮማውያን ጅራፍ ወይም ፍላግረም የተሰራው ቆዳን ለመሳም ብቻ አልነበረም፣ ስጋን ለመቦጨቅ እንጂ። በእያንዳንዱ የጅራፍ ምት ጫፍ ላይ ያሉት የብረት ኳሶች ቆዳውን አድቀውታል። የተሳሉት አጥንቶች ደግሞ ወደ ስጋው ዘልቀው በመግባት
ጡንቻዎቹንና የደም ስሮቹን በጣጥሰዋቸዋል። ይህ በመንፈሳዊ መነጽር ብቻ የሚታይ ታሪክ አይደለም። ይህ የሰው ልጅ ሊሸከመው የማይችለው ከፍተኛ የሥጋ ስቃይ ነው። በደቂቃዎቹ ውስጥ የኢየሱስ ጀርባ ቅርጹን አጣ። የጎድን አጥንቶቹ እስኪታዩ ድረስ ሥጋው ተገፈፈ። በዚህ ምክንያት ከፍተኛ የደም መፍሰስ አጋጠመው። የሕክምና ባለሙያዎች ይህንን ሁኔታ ሃይፖቮልሚክ ሾክ ብለው ይጠሩታል። ልቡ በሰውነት ውስጥ የቀረውን ጥቂት ደም ለማዳረስ በፍጥነት ይመታል። የደም ግፊቱ በከፍተኛ ሁኔታ ይወርዳል። ኩላሊቶቹ መስራት ያቆማሉ። እናም ሊቋቋሙት የማይቻል ጥማት ይፈጠራል። ስቃዩ በጀርባው ብቻ አላበቃም። ወታደሮቹ የአይሁድ ንጉሡን ለማዋረድ ፈለጉ። የሾህ አክሊል ሰሩ። ነገር ግን በቅዱሳት ስዕላት ላይ እንደምናየው በቀስታ ራሱ ላይ አላስቀመጡትም። ከ2 እስከ 3 ኢንች ርዝመት ያላቸው ሹል እሾሆች በጭንቅላቱ ላይ በዱላ እየደበደቡ አስገቡት። የሰው ልጅ ጭንቅላት እጅግ በጣም ብዙ የደም ስሮች ያሉበት አካባቢ በመሆኑ ደሙ እንደ ውሃ ፊቱ ላይ ይወርድ ነበር። አይኖቹን፣ አፉንና ጺሙን በደም ሸፈነው። በዚህ ሁሉ ስቃይ ውስጥ አልፎ ገና በመገረፍ በሞት አፋፍ ላይ የደረሰው ይህ አናጢ የራሱ የሞት መሳሪያ እንዲሸከም ተገደደ። የታሪክና የአርኮሎጂ መረጃዎች እንደሚያሳዩት ተከሳሾች የሚሸከሙት ሙሉውን መስቀል ሳይሆን አግድም ያለውን እንጨት ነበር። ይህ እንጨት ከ30 እስከ 40 ኪሎ ግራም ይመዝናል። አስቡት፣ ቆዳው ሙሉ በሙሉ የተገፈፈና ነርቮቹ በተጋለጡ ጀርባ ላይ 40 ኪሎ ግራም የሚመዝን ሻካራ እንጨት ተሸክሞ መጓዝ። እያንዳንዱ እርምጃ፣ እያንዳንዱ ትንፋሽ እጅግ የከፋ ሕመም ነበር። እንጨቱ በደማው ጀርባ ላይ ሲፈተግ ስቃዩ ወደ አእምሮ የሚልከው መልእክት ሊታገሱት የማይችል ነው። ጉልበቱ አልቻለም። በኢየሩሳሌም ድንጋያማ መንገድ ላይ በፊቱ ተደፋ። በዚያ ቅጽበት የሰውነቱ ክብደትና የእንጨቱ ክብደት ደረቱ ላይ አረፈ። አቧራው ፊቱ ላይ ካለው ላብና ደም ጋር ተቀላቀለ። የተዋረደ፣ የተተፋበት፣ የተገረፈ፣ ነገር ግን ገና ዋነኛው ስቃይ ከፊቱ ይጠብቀዋል። ቀሬናዊው ስምዖን መስቀሉን እንዲሸከም ተገደደ። ምክንያቱም ሮማውያኑ ኢየሱስ መስቀል ላይ ሳይወጣ በመንገድ ላይ እንዳይሞትባቸው ፈልገው ነበር። እሱ ሞቱን ማጣጣም አለበት ብለው ያምናሉ። በትርጉሙ የራስ ቅል ስፍራ ወደ ተባለ ኮረብታ ላይ ደረሱ። መሬት ላይ ተዘርግቶ የሚጠብቀው ቀጥተኛው የእንጨት ግንድ ይታያል። የሞት መድረክ ተዘጋጅቷል። የሰው ልጅ ታሪክን ለዘላለም የሚቀይረውና ምድርን የሚያንቀጠቅጠው አሰቃቂው ድርጊት ሊፈጸም ጥቂት ሰከንዶች ቀርተዋል። ብረቱ ከእንጨቱና ከሰው ልጅ ሥጋ ጋር ሊገናኝ ነው። አሁን የመጨረሻውና እጅግ አሰቃቂው የስቃይ ምዕራፍ ተከፈተ። የሮማውያን ወታደሮች ኢየሱስን አግድም ባለው እንጨት ላይ አስተኙት። ሚስማሩ በስዕሎች ላይ እንደምናየው በመዳፍ ላይ አልተመታም። የሰውነት ክብደት ሊሸከም የሚችለው በእጁ አንጓ ላይ እንጂ። ከ5 እስከ 7 ኢንች የሚረዝመው የብረት ሚስማር አጥንቱን ሰንጥቆ ሲገባ በክንድ ውስጥ የሚያልፈውን ዋናውን ነርቭ ወይም ሚዲያን ነርቭ በጣጠሰው። ሕመሙ እንደ እሳት መንደድ ነበር። እንደ ኃይለኛ የኤሌክትሪክ ንዝረት ሙሉ አካሉን አናወጠው። መስቀሉ በኃይል ወደ ጉድጓድ ሲገባ የሰውነቱ ሙሉ ክብደት በሦስቱ ሚስማሮች ላይ ብቻ አረፈ። አጥንቶቹ ከመገጣጠሚያቸው ተናጠቡ። የመስቀል ላይ ሞት የደም መፍሰስ ሞት አይደለም፣ የዘገየና እጅግ አሰቃቂ የመታፈን ሞት እንጂ። እጆቹ ወደ ላይ ተዘርግተው በመሰቀሉ ሳምባው አየር ወደ ውስጥ ማስገባት እንጂ ወደ ውጭ ማስወጣት አይችልም። አንዲት ትንፋሽ ለማስወጣት የተቸነከሩ እግሮቹን ተጭኖ ወደ ላይ መነሳት ግድ ነበረበት። አየር ለማግኘት ወደ ላይ ሲገፋ ያ የተገረፈው ጀርባው ሻካራውን እንጨት ይፈገፍገዋል። ትንፋሹን
እንደምንም አውጥቶ አቅማቶ መልሶ ወደ ታች ሲወርድ ደግሞ ሚስማሮቹ እጁን ይቦጭቁታል። ይህ አሰቃቂ የትንፋሽ ትግል ወደ ላይና ወደ ታች የመውጣትና የመውረድ ስቃይ ለሰዓታት ቀጠለ። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃ ዘላለማዊ የስቃይ አዘቅት ነበር። ይህ የሮም ኢምፓየር የሰላም ማረጋገጫ መንገድ የሰው ልጅ የጭካኔ ጥግ ነው። 6 ሰዓት ሆነ። የቀትር ፀሐይ ብርሃኗን ነፈገች። ድቅድቅ ጨለማ በጎልጎታ ኮረብታ ላይ ወደቀ። ይህ ተፈጥሮ የፈጠረው ተራ ፀሐይ ግርዶሽ አልነበረም። የዓለም ብርሃን በስቃይ ሲያጣጥር ፍጥረት ሁሉ አብሮ አነባ እንጂ። ከስጋዊው ስቃይ፣ ከተጠማው ጉሮሮ፣ ከፈሰሰው ደም ባሻገር በዚያሽ ቅስፈት ከሁሉ የከበደው መንፈሳዊው ሸክም ነበር። የታሪክን ኃጢአት፣ የሰው ልጅን ክፋት፣ የፖለቲካን ቆሻሻ ሁሉንም በእንጨቱ ላይ ብቻውን ተሸከመው። ኤሎሄ ኤሎሄ ላማ ሰባቅተኒ፣ አምላኬ አምላኬ ለምን ተውከኝ? ይህ ጩኸት ከደረቀ ጉሮሮ፣ ደም ካጣ አካልና ከተሰበረ ልብ የወጣ የመጨረሻው የብቸኝነት ድምፅ ነበር። በመጨረሻም የተሸከመው የሰውነት ፈሳሽ በላቡ ላይ ተጠራቅሞ የልብ ጡንቻውን አቆመው። ትግሉ አበቃ፣ ተፈጸመ አለ። ራሱን ዘነበለ። የመጨረሻዋን እስትንፋሱን ሰጠ። ምድር ተንቀጠቀጠች። አለቶች ተሰነጠቁ። ሃይማኖትና ፖለቲካ ሊያጠፉት የሞከሩት ይህ አናጢ በሞቱ ሞትን አሸነፈው። ይህ ታሪክ ዝም ብለን አንሰማውም፣ እንኖረዋለን። ህመሙ ይሰማናል። የችንካሩ ጩኸት በነፍሳችን ውስጥ ያስተጋባል። ምክንያቱም ያ የፈሰሰው ደም፣ የተሰበረው አጥንት የኛ ነበርና። የጎልጎታ ጩኸት አበቃ። ዓለም የፈረደችበት አናጢ አሁን ግዑዝ በሆነ ሥጋው ብቻ ቀረ። ዮሴፍና ኒቆዲሞስ በፍርሃት ይሸሸጉ የነበሩት ባለሥልጣናት አሁን በድፍረት መጡ። የኢየሱስን አካል በክብር ተቀበሉ። ይህ አስክሬን ብቻ አልነበረም። የሰው ልጅ ተስፋ ሁሉ አብሮት የሞተ ይመስል ነበር። መቃብሩ ተዘጋ። ጲላጦስ ትእዛዝ ሰጠ፣ እንዳይሰረቅ በጥበቃ አጥብቁት። የሮማውያን ማኅተብ በድንጋዩ ላይ አረፈ። ይህ ማኅተብ የሮም ኢምፓየር ጉልበትን ይወክላል። ማንም ይህንን ድንጋይ ቢነካ ከቄሳር ጋር ይጣላል የሚል ማስጠንቀቂያ። ወታደሮች ጣራቸውን ይዘው ቆሙ። የፖለቲካው ሴራ፣ የሃይማኖቱ ጥላቻና የሞት ኃይል፣ ሁሉም ነገር ድል ያደረገ መሰላቸው። ቅዳሜ የዝምታ ቀን ሆነ፣ የድንጋይ ዝምታ። ነገር ግን ሞት ሊይዘው አይችልም። የሮም ማኅተብ ተሰበረ። የድንጋዩ ዝምታ በብርሃን ፍንዳታ ተቀደደ። ይህ ተራ መነሳት አልነበረም። ይህ የታሪክ ትልቁ ዓመፅ ነው፣ በሞት ላይ የተደረገ ዓመፅ። ኢየሱስ ከመቃብር ወጣ። ሥጋው አልበሰበሰም፣ አልጠፋም። ይልቁንም የማይሞት ብርሃንን ለብሶ ተገለጠ። መቃብሩ ባዶ ነው። ያ የተቸነከረው እጅ አሁን ዓለምን ለመባረክ ተዘረጋ። ያ የተወጋው ጎን የሕይወት ምንጭ ሆነ። ሮም ወድቃለች። የቤተ መቅደስ ፖለቲካ ተንዷል። ሞት ራሱ በሞት ተሸንፏል። በኢትዮጵያ ኦርቶዶክስ ተዋሕዶ ዜማ እንደምናውጀው ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሳሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በትርጉሙም ክርስቶስ ከሙታን ተለይቶ ተነሳ፣ በታላቅ ኃይልና ሥልጣን ሰይጣንን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮ ሆነ፣ ደስታና ሰላም። ስቃዩ አልቋል፣ ብርሃኑ ግን ለዘላለም ይኖራል። ይህ የኛ ታሪክ ነው። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን የተሸጋገርንበት ታሪክ። ታሪኩ እዚህ ላይ ያበቃል፣ ግን ጉዞው ገና አሁን ተጀመረ። ይህ ያየነው የፖለቲካ ሴራ፣ የሮማውያን ግርፋትና
የችንካር ስቃይ ተራ የታሪክ ድርሰት አይደለም። በዚህች ዕለት በጎልጎታ የፈሰሰው እያንዳንዱ የደም ጠብታ ለሰው ልጅ የተከፈለ የነጻነት ዋጋ ነው። ያ አናጺ፣ ያ የተናቀውና የተሰቃየው ሰው ዓለምን የለወጠው በኃይል ሳይሆን በስቃዩ ውስጥ በገለጠው ፍቅር ነው። ዛሬም ድረስ እነዚያ የችንካር ምልክቶች አልጠፉም። ነገር ግን የውርደት ምልክት መሆናቸው ቀርቶ የድል አሻራ ሆነዋል። ጲላጦስ በታሪክ ተረስቷል። የሮም ወታደሮች አቧራ ሆነዋል። እርሱ ግን ዛሬም ሕያው ነው። ይህ ዶክመንተሪ እዚህ ጋር ሲያበቃ አንድ ጥያቄ ብቻ ይቀራል። ያንተ ልብ ለዚህ ስቃይ ምን ምላሽ ይሰጣል? በችንካሩ ድምፅ ውስጥ የራስህን ነጻነት ትሰማለህ። በፈሰሰው ደም ውስጥ የራስህን ተስፋ ታያለህ። በጎልጎታ ላይ የተጀመረው የፍቅር ታሪክ በልብህ ውስጥ እንዲቀጥል ይሁን። ተፈጸመ። ሰላም ለእናንተ ይሁን። መልካም የትንሣኤ በዓል